አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ናችሁ? ውድና የተከበራችሁ የማማ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም። ዛሬ የምስር ሾርባ አዘገጃጀት ይዤ መጥቻለሁ ማለት ነው አባይብ እና አብራችሁ እስከ መጨረሻው ላይክ በማድረግ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ አብረን ቆይ ማለት ነው። እና እዚህ ጋር የሚያስፈልጉ ነገሮች ይዤ መጥቻለሁ። ያው በቤት ውስጥ የሚገኙ ነገሮች ናቸው ሁሉ ማለት ነው። እና እዚህ ጋር ሽንኩርት እና ቱም አለ፣ ቲማቲም አለ፣ ከዛ ድንች አለ፣ እዚህ ጋር ደግሞ ካሮት አለ፣ እዚህ ጋር ኩስ አለ ማለት ነው። እና እዚህ ጋር ደግሞ ባህራቶቹን ይዤ መጥቻለሁ ማለት ነው። ባህራቶቹ የታወቁ ናቸው። ኩርኩም እና በቁጥሩነስ ፍሬሽ ካለ ፍሬሽ ማለት ነው። እነዚህ ጋር ደግሞ አደስ ይዤ መጥቻለሁ። ያው አዲሱ በውሃ አጥቤ በውሃ ዘብዝቤው ማለት ነው። እኔ ያው በዘይት ነው የምሰራው። እናንተ በፈለጋችሁ በዘይት አዲያ መስራት ትችላላችሁ ማለት ነው ቤተሰብ። እና እስከ መጨረሻ ድረስ አብራችሁ ቆዩ። ላይክ ኤንድ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ወደ አሰራሩ እንገባለን ማለት ነው። እሺ ቤተሰብ እዚህ ጋር ዘይት ጨምሬያለሁ ማለት ነው። ያው አንድ እጅ እየቀረጽኩ ስለሆነ ነው። ከዛ ቀጣይ ሽንኩርቱንና ነጭ ሽንኩርቱን ጨምራለሁ ማለት ነው። ያው ቤተሰብ ሽንኩርትና ነጭ ሽንኩርቱን ጨምሬያለሁ ማለት ነው። እናንተ በፈለጋችሁ ዘይት መስራት ትችላላችሁ። በዘይት አይዲ እያፈለጋችሁ መስራት ትችላላችሁ ማለት ነው። እና እንደዚህ ትንሽ ጠበስ ጠበስ ካደረግን በኋላ ቀጣይ እንጨምራለን ማለት ነው። እሺ ቤተሰብ እና እንደዚህ ያው ጠበስ ጠበስ ቀረቀረ ብሏል ማለት ነው ሽንኩርቱ። ከዛ ሲቀጥል ካሮት ነው የምጨምረው ማለት ነው። ካሮቱንና ድንቹን ባንድ ጨምራለሁ ማለት ነው ቤተሰብ። እሺ ውዶችዬ ሲቀጥል ትንሽ እሳት መታ ማድረግ አለበት እና እንደዚህ ከአደባለቁ በኋላ ትንሽ ሰዓት እንጠብቀዋለን ማለት ነው። ከድነን እሺ ወዶችዬ እንደዚህ ከሆነ በኋላ ውሃ አድርጌበታለሁ ማለት ነው። ትንሽ ከበሰለ በኋላ በጣም ባይበስልም ችግር የለውም፣ ምክንያቱም ስለምፈጨው ማለት ነው። በማሽን ፈጨዋለሁ እና እናንተ የማትፈጩት ከሆነ ደግሞ እዚሁ መብሰል አለበት ማለት ነው ከድስቱ። እኔ ትንሽ ደስ ከሆነ በኋላ ፈጨዋለሁ ማለት ነው። አሁን በመቀጠል ምስሩን ጨምራለሁ ማለት ነው ቤተሰብ። እና እንደዚህ ምስሩን ደብልቄዋለሁ ማለት ነው ቤተሰብ። ከዛ ትንሽ በሰል ካለ በኋላ
ሙቅ ውሃ እያፈላሁ ነው። ሙቅ ጨምርበታለሁ ማለት ነው። ከዛ ትንሽ ይብሰል ማለት ነው። እሺ ውዶቼ እንደዚህ ብስል ብሏል ማለት ነው። ያው ምስሩ እንደምታዩት ራሱ ሊበስል ብሏል። ከዛ ያፈላሁትን ሙቅ ውሃ ጨምራለሁ ማለት ነው። እሺ ከዛ እንደዚያዎችን ከጨመርን በኋላ ትንሽ ፈጥነዋለን ማለት ነው። እሺ ውዶቼ እኔ በዚህ ነው ማለት ነው የምፈጨው። አዲሱ ደርሷል፣ ሾርባችን ደርሷል። በዚህ ፈጨዋለሁ ማለት ነው። እኔ ያለኝ ያው ሰው ባለው ነው፣ በጁስ መፍጫው ነው የምፈጨው ማለት ነው። እሺ ውዶቼ ሾርባችን ደርሷል ማለት ነው። ያው እዚህ ጋር ፈጭቼ እንደገና ወደ ድስቱ መልሼዋለሁ ማለት ነው። ትንሽ ማለት አለበት እንግዲህ መፍጨትም አለመፍጨትም የእናንተ ፍላጎት ነው። እኔ መፍጨት ስለፈለኩኝ ነው ማለት ነው። ያው እንደዚህ ቆንጆ ሆኗል። አልቀጠነም፣ አልወፈረም ማለት ነው። ከዛ የኩዝበራ ቅጠል አለኝ እዚህ የኩዝበራ ቅጠል አዘጋጅቻለሁ ማለት ነው። እና እንደዚህ አድርጋችሁ ትጨምራላችሁ ማለት ነው፣ መጨረሻ ላይ ማለት ነው። ሾርባችን በዚህ ተጠናቀቀ ማለት ነው። ሰርታችሁ ሞክሩት። በጣም ቆንጆ ሾርባ ነው እና ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ማለት ነው። ያላችሁን አስተያየት ደግሞ ኮሜንት ላይ ያስቀምጡልኝ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።